ኢያሪኮ ግን የኢያሪኮ ሰዎች ግንቡን እንደዚህ ያለ ግንብ እንደዚህ በሰባት ነው የቀጠሩት። ከዚህ ላይ ቀጥረው አለፍ ብለዋል እስከ 7 ቀጥሮት ነበረ። እስራኤላውያን ከመጡ ሁሉ ባሕረ ኤርትራን ያሻገረ አምላክ ያላቸው አምላክ ዮርዳኖስን እንዲሻገሩ የሚያደርግ አምላክ ካለ ይህ እኛም ማድረግ ቁም ነገር አለን ብለው ቀጥረዋት ነበረ። ኢያሱ ግን ዞረና የምዕመኑን እንዳይንነቱ የዓይንን ስራ ሊሰራ እንደ እግርነቱ የእግርን ስራ ሊሰራ እንደ እጅነቱ ደግሞ የእጅነቱን ስራ ሊሰራ ሁሉም ቀረቡና ጦር ሳያነሱ ግን 7 ጊዜ ዞርና ሁላችሁ በአንድ ጊዜ ግን እልል ብላችሁ አሰምታችኋል ተናገሩ አለ። ሁሉም እስራኤላውያን ትንሹም ትልቁም ሕፃኑም ትልቁም አረጋዊውም ምንም ወንዱም ሴቱም አንድ ቃል እግዚአብሔርን እንዲያመሰግኑ ያውም በ7 የተቀጠረው ቃል ያልተሰጠች ነበር። እኛ እኮ ክርስቲያን እኮ በቤተክርስቲያን አይደለም የሆነ ነገር እያፈረሰ በጸሎት በልልታ ለዚያውም በልልታ እና ይህን ሁሉ አድርጎ ኢያሱ ኢያሪኮን ነው የወረሳት የሚፈልጋትን ሀገር። ከኢያሪኮ ግን አትጠቅመኝም ከነዓንን ነው የምወርስ ብሎ ጋይን ሁሉ ተቆጣጠረና ከነዓን ነው የገባ። ያ ሁሉ ግን ከእግዚአብሔር ጋር የተነጋገረ እና ይህች እንስሳ ዙሪያውን ስትሆን ግን እንድትወልድ የሚያደርግ አምላክ አላትና ከላይ እያወረቁ ድንገት ጦሩን የሰበቀውን ሰውዬ ሲያስደነግጠው ወደ እንስሳዋ የተቃጠው ጦር የት ይቸከላል? ከነብሩ ወደ ነብሩ ደግሞ እና የገሰጸን የአባቶቻችን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁንልን። ለመምህራችን ቃለ ሕይወት ያሰማልን። ቀሪ አገልግሎት ዘመናቸውን አምላካችን እግዚአብሔር የሰጠኝን ሰጠው በሚል ርዕስ ተነስተው በሚገባ ስጦታችን እንድናውቅና የተሰጠንን መክሊት አትርፈን መንግስቱን እንድንወርስ በምድር ላይ ያለው ሁሉ ነገር ሁሉ እኛም እንድሰለፍ የጽድቅ ስራ ከሰራ ሁሉ በእጃችን እንደሆነ በሚገባ አስተምሮናል ማለት ነው። እንግዲህ የተሰጠንን መክሊት አትርፈን ሌላ ማውራሪያ የለውም። እኔ ነግሮት ነበረ ማለት ሲወጣስ ሞኖትን አላወቅም። ማነው? ጲላጦስ። በዚህ አሁን እውነት ተስፋው እንደ ጲላጦስ እውነት ግን ምንድን ነው የሚልበት ሰው ዘመን ደርሰናል። እና ዘሩባቤል ንጉሡ ምን አለ? ወይን ያሸንፋል ያላል አይደል? ሰምታችኋል። ቢሰቅልም አያሸንፍም ነገ ይወድቃል ተባለ። ንጉሥ ያሸንፋል ተባለ፣ ይወድቃል የሆነ ቀን ተባለ። ሴት ታሸንፋለች ተባለ። ምክንያቱም የንጉሡን ዘውድ የምትሰረው ንጉሡን የምትወልደው ሴት ስለሆነች ሴቱ ከወይንም ከንጉሥም ትበልጣለች። ነገር ግን ሴት የሚበልጣት ደግሞ አንድ ጽድቅ አለ። ያ ጽድቅ ማን ነው ከተባለ ያቺ ሴት እመቤታችን ናት። ከወይንም ትበልጣለች፣ ወይንን ያስገኘች ስለሆነች። ከንጉሡ ትበልጣለች፣ በባሕሪ ባትበልጥም ንጉሡን የወለደች ድንግል ስለሆነች። ከዚያ ሁሉ ግን ጽድቅ ይበልጣል ማለት ጽድቅ ልጇ ግን ከሁሉ ይበልጣል። ያለሙ ገዥ ነውና ጽድቅ እንድንንቀሳቀስ የአባቶቻችን አምላክ ይርዳል። ውሸት እንደሆነ የሆነ ቀን ያልፋል። በተለይ በዚህ ዘመን ውሸት በዝቷል። ውሸት ግን የሆነ ቀን እንደሚጥለን ከሄሮድስ መማር፣ ከሄሮድያ መማር፣ ጽድቅ ደግሞ ክንፍ እንደሚያወጣ ከዮሐንስ መጥምቅ መማር። አቡነ ተክለ ሃይማኖት ሰይጣን ከገደሉ በገመድ ተጥሎ የሚወጡበትና ገዳሙ በገመድ አድርገው ሲወረውሯቸው ከምድር እስከሚደርሱ ገመዱን ሲይዙ፣ ሰይጣን ግን መጣና ገመዱን ቆረጠው። ሰይጣን ተክለ ሃይማኖትን ለመጣል እሱ እንዲያርም መድጎ ነበረ። መድኃኔ ዓለም ክርስቶስ ጽድቁ የባሕሪ ጽድቅ የሆነለት እግዚአብሔር ግን ለተክለ ሃይማኖት ክንፍ ሰጠው። የሰይጣን ሀሳብ ወደቀ፣ የተክለ ሃይማኖት ጽድቁ ግን ክንፍ አወጣ።
የጸጋ ክንፍ የሚያወጣ አባቶቻችን አምላክ ይርዳን። አሜን። በመምህራችን ላይ አድሮ የመከረን የገሰጸን የአባቶቻችን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ለመምህራችን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቀሪ አገልግሎት ዘመናቸውን አምላካችን እግዚአብሔር ይባርክልን። የእውነትን አሸናፊነት የሌሎችን ደግሞ የሐሰትን ተሸናፊነት በንጉሱ ውስጥ የነበሩ ማታ ንጉሱ ከተኛ በኋላ ቁጭ ብለው ሲወያዩ የነበሩ 3 ሰዎች የተናገሩት በመጽሐፈ ዕዝራ ላይ የተጻፈው ኃይለ ቃል ነው። ከመጥምቀ መለኮት ከቅዱስ ዮሐንስ ሕይወት ጋር እያገናዘቡ ሲያስተምሩ ነበር። በስደት ሀገር ሄደው ባሉበት ምድር ዘሩባቤል የሚባለው እስራኤላዊ በፋርስ ባቢሎን ሳለ ሌሎችም 2 ሰዎች አብረው ቁጭ ብለው 3 አንድ ላይ ሆነው ዝናችን በዓለም ይሰማ ዘንድ ምን ማድረግ ይጠበቅብናል ብለው ጥበብን ሲፈላሰቡ ማለት። ከመካከላችን ከ3ታችን አሁን ማን ነው በጣም ጥበበኛ በጣም አስተዋይ? ስለዚህ አስተዋይነታችን ይታይ ዘንድ ጥበብ እንፈላሰፍና የእያንዳንዳችን የ3ታችን ጥበብ እንግለጽ፣ ለንጉሱ እናቅርብ። ከ3ታችን የአንዳችን ጥበብ ሊበልጥ ስለሚችል የበለጠው ሰው በንጉሱ በግራ ወይም በቀኝ ባንድ በኩል ይቀመጥ። ይህ የንጉሱ አማካሪ ጥበበኛ ነው ተብሎ በፈረስ ተደርጎ በከተማው እየዞረ ጥበቡ ይነገርለት ብለው ነው ውይይት አድርገው ነበር ማለት ነው 3። ከዛ በኋላ የመጀመሪያው ወይን፣ የሁለተኛው ንጉስ፣ የሶስተኛው ሴት። ከዚያ ሁሉ ግን ማን ታሸንፋለች ነው? እውነት ታሸንፋለች የሚለውን ዘሩባቤል አለ። ይህን ለንጉሱ አቅርበው ተሸልሞበታል ማለት ነው። ዘሩባቤል የሚባለው ታላቁ ጻድቅ እና ስለዚህ እውነት አሸናፊ መሆኗን በዓለም ላይ ስንኖር ስለ እውነት መኖር እንዳለብን ዘሩባቤልና በተለይ ደግሞ መጥምቀ መለኮት ቅዱስ ዮሐንስ አስተማሪያችን ነው። ወንድም የወንድሙን ሚስት ሲያገባ የሄሮድስ ታላቁ ሄሮድስ ልጆች ናቸው። ሄሮድስ አንቲጳስ፣ ሄሮድስ አርኬላዎስ፣ ሄሮድስ ፊልጶስ የሚባሉ እሱ ሲሞት አገሩን ከፋፍሎ ሰጣቸው። የኤርትራና እንደንት ገነጣጥሮ በኋላ ይህን ደግሞ 15 አድርሰውታል። ከፋፍሎ ልክ ሄሮድስ መጀመሪያ እሱ ብቻውን ሲገዛው የነበረውን ሀገር እሱ ሊሞት ሲል ምን አደረጋቸው? አገሩን ለ3 ከፍሎ ሰጣቸው። በዚያ ግን የሚነግስ ሄሮድስ የሚባል የክብር ስም ስለነበረው አጼ ይባል እንደነበረው እንደኛ ማለት ነው። ስለዚህ ሄሮድስ አንቲጳስ፣ ሄሮድስ አርኬላዎስ፣ ሄሮድስ ፊልጶስ ተብለው ተጠሩ። ያን ሲገዙ ነው ወንድሙን አስገድሎ የወንድሙን ሚስት ለእሱ አደረገ። ይህን ታደርግ ዘንድ አይገባህም አለ። አሁን ዛሬ ሄሮድስን የምንሳደብ ሄሮድስን ክፉም ያደርግ ጌታን የሰቀሉትን ክፉዎች ናቸው የምንልኛል። ወንድሙን የሚያስለቅስ የለም፣ ድሃውን የሚያስለቅስ የወንድሙን ሚስት የሚቀማ የወንድሙን ደንበር የሚገፋ የወንድሙን ደም የሚያፈስ ወንድሙን የሚያስለቅስ ሳይሰራ ለጥ ብሎ ዘመኑ ጥሩ ስለሆነ ለውሸተኞች ምቹ ስለሆነ ጨለማ ለብሶ አያየኝም ብሎ ዓይን የሰጠው እንኳን የማያስብ ከሱ ፊት እንደሚቆም የማያስተውል ጨለማን ተገን አድርጎ ጊዜ የሰጠውን መሳሪያ ተጠቅሞ ደም የሚያፈስ ገንዘብ የሚቀማ የሚዘርፍ
ግን ደግሞ ሄሮድስን የሚሳደብ ስንት ነው? ሄሮድስ ሴት በሞላበት ውስጥ ሄዶ የወንድሙ ሰርቶ መብላት ሲያቅተው አገባ ሰርቲና መስራት ሲያቅተው ሰራተኛ እንደሆነ የሰነፍ ምድር ለማድረግ ምክንያቱም የሰነፍ ሰው ከተዘረፈ የተነሳ ሰነፎች እንዲኖሩ እንዲበረካከቱ የማይሰራ ሰው እንኳን ነው የሚያደርጉ ወንድማቸውን የሚገሉ ብዙዎች ናቸው። ማን ነው ያመጣው ከተባለ የሄሮድስ መንፈስ ከኛ ውስጥ ስለገባ የእግዚአብሔርን ቃል መማር ስላልፈለገ ሰው ቅድም እንዳሉት መኖሩ ራሱ የሚናገረው እውነት ስለሆነ በእግዚአብሔር ቃል ያልተመዘነ ሚዛን የለውም። እግዚአብሔር ከኔ ምን ይፈልጋል? እኔ ምንድነው ማድረግ የሚጠበቅብኝ የሚለውን ስላላደረገ በኃጢአት ላይ ኃጢአት በበደል ላይ በደል እየተሰራ ምድሯ በረዶውን ታወርዳለች። ምድሯ ጦርነቱን አመጣች። ምድሯ ረሃብ፣ ምድሯ በሽታ የለም። የፈለገ በሽታ ቢሆን እኛ በጨለማ መቀማታችን አንተው ሰሞኑን አልሰማችሁም? እንግዲህ መሳሪያ ይዞ ቤተክርስቲያን የሄዱትን ሞባይላቸውን እየቀሙ እንግዲህ የሚያዘምር ነው ብሎ የሚጠይቅ ህዝብ እኮ ነው። በዚህ ማያፈቅ ሄሮድስ እንግዲህ ያተራጋለ ሄሮድስ ስለሌለ ነው መጽሐፍ ቅዱስ ላይ እየተጻፈ እንጂ የኛ ኃጢአት ቢዘረዘር ዛሬ የምንሰራው ከሄሮድስ አይበልጥም። ሄሮድስ ይበልጣል እኮ አልመሰከርብን ስላልሆነ ግን ተመስክሮብናል። በምንሰራው ሁሉ ለእኛ መስሎን ነው እንጂ ተመስክሮብን የጦርነት ምድር ነው የሚያስፈልገው። ሕፃናት ያለኛቸው እየተቀሰፉ ምስክሩኝ ነበር። ተግባራዊ ግን አላደረግም። አሁንም ጻድቅ ነን ብለን ቁጭ ብለናል፣ ተሸፋፍነን። ድሮ እኮ ጽድቅ በማይክ ነበር የሚነገረው። ማይክ ባይኖርም በይፋ ህዝቡ ተሰብስቦ ኃጢአት ህዝቡ ከተሰበሰበ በኋላ እኔን ሰርቻለሁ ነበር የሚባለው። አባቶቻችን እኮ ለካህኑ ብቻ እንድናገሩ ያደረጉት ሰው እንዲህ አድርጋለች እያለ እየተናና ሲያስቸግር እኮ ነው። ለንስሐ አባት ብቻ ነገር ነው ስራት የሚሰሩ። እኛ እኮ አይሁዳውያን የምንመስል እኮ ነን። አይሁዳውያን ነቢያትን ገለው የነቢያት መቃብር የሚሰሩ የነቢያት መቃብር የሚሰሩ እኛ ደግሞ ሰው ከሞተ በኋላ የምናረክስ የሚጸጽተን